ብር አምባር ሳይሰበር 7 ወር። ሰርጋችን እጥር ምጥን ያለች ቆንጆ ሰርግ ነበረች። የዕለት ሁለት ጓደኞቹ ቆንጆ የተባለ ለጫጉላ የሚሆን ገስት ሃውስ ስለያዙልን ቤታችን ሳይሆን ሆቴል ነበር ያደርነው። ሆቴላችን ከገባን በኋላ ግን ጠዋት ፀሐይ እስክትወጣ ድረስ እንደተፋጠጥን እንደተፈራራን ቁጭ ብለን ሌሊቱ ነጋ። ጠዋት ላይ ያልጠበቅኩትና ያላሰብኩት ድካምና እንቅልፍ ተጫጭኖኝ ጭልጥ ያለ እንቅልፍ ወሰደኝ። ወደ 6 ሰዓት አካባቢ ከገስት ሃውሱ ለቀን ወደ ተከራየንበት ቤት አመራን። ምንም ነገር አልተናገርኩም። በወቅቱ ሀፍረትም ግራ መጋባትም ንዴትም ተሰምቶኝ ነበር። ሁሉንም ያሳለፍኳቸው ግን በዝምታ ነው። ግድ የለም ትላንት አልፏል፣ ዛሬ ደግሞ ሌላ ቀን ነው ብዬ የሁለተኛውን ቀን ምሽት በጉጉት ስጠባበቅ ሁለተኛውም ቀን እንዲቹ እንደተፋጠጥን ነጋ። የዛ ዕለት ግን አልቻልኩም። ምን ነው ደህና አይደለህም እንዴ? ምን ተፈጠረ? ምን ሆነሃል? አልኩት። አይ ትንሽ ግራ ተጋብቻለሁ፣ ጥሩ አይደለም ስለተጨናነኩ ነው አለ። ኦኬ ብዬ የዛንም ዕለት አለፍኩት። እኔ ለቤተሰቦቼ የመካከለኛ ልጅ ስሆን የተወለድኩትም ክፍለ ሀገር ላይ ነኝ። ቤት ውስጥ ነገሮችን ሁሉ አስተውሎ በማድረግና በአሳቢነቴ የምታወቅ ልጅ ነኝ። ትምህርቴን ጨርሼ ከዩኒቨርሲቲም ከተመረኩኝ በኋላ ስራ ፍለጋ ወደ አዲስ አበባ መጣሁ። አዲስ አበባ ሆኜ ስራ በምፈልግበት ሰዓት አባቴ ቤት ተከራይቼ ስራ እንድፈልግና የራሴን ህይወት በብቸኝነት አዲስ አበባ ውስጥ እንድኖር ብጠይቀውም በፍጹም ሴት ልጅ ነሽ፣ ቤት ተከራይተሽ ብቻሽን እንዴት ተደርጎ የማይታሰበውን አለ። እናም የቅርብ የሚባል ዘመድ ቤት ውስጥ ቁጭ ብዬ ስራ እንድፈልግ ተደረገ። እዛም በተቀመጥኩበት ጊዜ ላይ ጎበዝ ተማሪ ብሆንም እንዳሰብኩት ግን በቀላሉና በጊዜ ስራ ማግኘት አልቻልኩም። እዛ ቤት ውስጥ ዝም ብዬ ሸክም ሆኜ መቀመጡ ከቀን ወደ ቀን እያሳቀቀኝ ስለመጣ ቤት ውስጥ የነበሩትን ሰራተኞች እንዲሰናበቱ ካደረኩኝ በኋላ እኔ እንደ ሰራተኛ ሆኜ ቤቱን ማገልገልና ልጆቻቸውንም ማሳደግ ጀመርኩኝ። በዛ ሰዓት ግን ቢያንስ ስራ እስካገኝና ራሴን እስክችል ድረስ በዚህ እንኳን ባግዛቸው፣ ወጫቸውን ብቀንስ፣ ያለምንም ጥቅም ቁጭ ብዬ ምግባቸውን መብላት የለብኝም ብዬ ነበር ያንን ኃላፊነት በራሴ ፈቃድ ያለማንም ማስገዳጅነት የወሰድኩት። እነዚህ ሰዎች በጣም የቅርቤና የራሴ የምልሽ ሰዎች ናቸው። ይህን ስራ ከወሰድኩኝ በኋላና የቤቱ ኃላፊነት እኔ ላይ ከተጫነ በኋላ ግን ስራ ወጥቼ የምፈልግበት ሰዓት እንኳን እያጣሁ መጣሁ። ባልና ሚስቶቹ ጠዋት ይወጣሉ፣ ማታ ይገባሉ። ያላቸው አንድ እረፍት እሁድ ቀን ነው። ስራ ደግሞ የሚፈለገው በስራ ቀን ነው። በዚህ ሁኔታ ውስጥ ሆኜ አመታት ተቆጠሩ። ያቺ ቆንጆ የተማረች ወጣት ለስንት ነበር ጋር ስትጠበቅ የነበረች ልጅ የቤት ሰራተኛ ሆና ቀረች ነው የምልሽ። ያ ነገር ከቀን ወደ ቀን በጣም እየረበሸኝና ውስጤን እየተሰማኝ መጣ። ያኔም የሆነው ይሁን ትንሽ ነው ትልቅ ነው አልልም፣ ስራ መስራት አለብኝ ብዬ ጎረቤት ካለችው በጣም ከተግባባት ሰው ጋር ተነጋግሬ በሷ በኩል ስራ መፈለግ ስጀምር አንድ አነስተኛ ስራ አገኘሁ። ያን ስራ ሳገኝ እነዛ ያረፍኩባቸው ሰዎች ደስተኞች አልሆኑ። ከቀን ወደ ቀን እንደዛ እንከባበር እንዋደድና በጣም ይፈሩኝ የነበሩ ቤተሰቦች እየተናገሩኝ ቤት ውስጥ ጭቅጭቅና ለመግባባቱ በጣም እየበረታ መጣ። ይህ ጭቅጭቅና ለመግባባት ከኔና ከነሱ አልፎ ቤተሰብ ዘንድ ሲደርስ አስጠላኝ። ቤተሰብ ሊበጣበጥ ሆነ። ያኔም አባቴ ወደ ሀገርሽ ተመለሺ በሚለኝ ሰዓት እነሱ ጋር መኖርም ሰቀቀን ሆነብኝ። በዚህ ጭቅጭቅና ለመግባባት ከቤትም መውጣት የአባቴን ፍቃድ መጣስ ነው ብዬ ስላሰብኩኝ በቃ አንድና አንድ ባገባ ብዬ ተመኘሁ። ትዳርን የተመኘሁት ወልጄ ከብጄ አፍቅሬ ተፈቅሬ የሆነ አይነት ህይወት ለመጀመር ሳይሆን ከሰው ሸክምነት ለመውጣትና የራሴ ኑሮ፣ የራሴ ቤት፣ የራሴ ህይወት እንዲኖረን ከመፈለግ ብቻ ነበር። ይህን ሰው ያገኘሁት በእንደዚህ አይነት ስሜት ውስጥ ሆኜ ነው። በጓደኛዬ በኩል ተዋወቅን። ብዙም ረዥም ጊዜዎች አላሳለፍንም። ደሞዝ ስንት ነው? የት ነው የምኖረው? ምንድነህ? ማነህ? ምንም ነገር አልጠየቅኩትም። ያመጣን ያወቅኩት ቀን ትንሽ ካወራንና ከተቀራረብን በኋላ እኔ ትዳርና ትዳር ብቻ ነው የምፈልገው፣ ልታገባኝ ፈቃደኛ ነህ? ልታገባኝ ትፈልጋለህ ብዬ ጠየቅኩት። በአንድ ቃል ነበረ አዎ እኔም ትዳርና ትዳር ብቻ ነው የምፈልገው፣ ውጪ ላይ ወደዚህ ወደዛ ማለት አልፈልግም አለኝ። እሱ ዩኒቨርሲቲ ተምሮ ተቀጥሮ የሚሰራ ደሞዝተኛ መሆኑን ነገረኝ። ደሞዙ ምን ይሁን እንዴት ይሁን ምንም የማውቀው ነገር አልነበረም። ቤት ተከራይቶ ብቻውን እንደሚኖር ነገረኝ። እሱም የተከራየው ቤት ላይ እኔ ብጨመር ሊያኖረን የሚችል በቂ እንደሆነ አስረዳኝ። ተስማማሁኝ። በፍጥነት ሽማግሌ ተልኮ ኒካህ ተደርጎ ወደ ቤቱ መግባትና መግባት ብቻ። ሰርግም ድግስም ቬሎ ምንም ነገር አልፈልግም። ሰርግና ድግስ ካልኩኝ እነዚሁ የተቀያየምኳቸው ዘመዶቼ ጋር ነው የሚደረገው። እዛ ቤት ውስጥ ደግሞ ምንም ነገር ማድረግ አልፈልግም። ክፍለ ሀገር ያለው አባቴ ጋር ሽማግሌ ላክ፣ ኒካሁን እዛው ሽማግሌ ያድርግ፣ ከዛ በኋላ እኔ እናንተ ወደ ቤታችን እንጠቃለላለን አልኩት። በዛም መሰረት አባቴ ጋር ሽማግሌ ተልኮ ኒካው ተደረገ። እቤቱ የምገባ ቀን ግን ኒካ ከተደረገ በኋላ በጣም ለየት ያለ ቆንጆ ፕሮግራም አዘጋጅተው ተደገሰ። እንዴ ምንም ነገር የለኝም አላልክም ነበር እንዴ? ይሄ ሁሉ ድግስ ይሄ ሁሉ ነገር ምንድነው ብዬ በመጠየቀው ሰዓት እኔ አይደለሁም ጓደኞቼ ናቸው አዋተው ሁሉንም ፕሮግራም ያዘጋጁት አለኝ። እህርሽስ ምንድነው አለኝ። ምንም እንደሌለህ ነግረኸኛል፣ ካንተ ምንም አልፈልግም፣ አብረን እናድጋለን፣ ከቻልክ ለጣቴ ቀለበት ብቻ ግዛልኝ፣ ወርቅ መግዛት ማትችል ከሆነ ግን አርቲፊሻልም ቢሆን አድርግልኝ እስከ ማለት ድረስ ደርሼ ያቺን አንዲት ቀለበት ለጣቴ ገዝቶልኝ ቤት ውስጥ በጓደኞቹ ርብርብ እሱ እንዳለኝ ተደግሶ ተጋባን። እንደነገርኩሽ የዛለት
ጓደኞቹ ገስታው ሲዘውልን ገስታው ስለያረፍን ምንም ነገር አልተፈጠረም፣ አልቻለም። ሁለተኛ ቀንም ላይ ተደገመ። ይህ ነገር አንድ ቀን ሁለት ቀን ብሎ ሳምንታት ይቆጠሩ ጀመር። አብረን እየኖርን ባልና ሚስት ተብለን ሳምንታት ሲያልፉ እንደነገርኩሽ የተማርኩኝ ነኝ፣ ብዙ ነገሮችን አገናዝባለሁ። ይህ ጉዳይ ሀፍረትና መሳቀቅ የማያስፈልገው ነገር እንደሆነ ስለገባኝ ሳምንቱን ሙሉ ምንም ነገር ሳይፈጠር አብረን ስናድር አንድ ቀን ቁጭ አድርጌ አናገርኩት። እኔም አንተም የተማርን ሰዎች ነን። አሁን እያየሁት እንደሆነ ስንፈት አለብህ። ይህ ነገር ደግሞ በሕክምና ሊረዳና ሊታገዝ የሚችል ነገር ነው። ስለዚህ ሐኪም ቤት መሄድና መታከም መታየት አለብህ። ተራ ጭንቀትና ድብርት ሳይሆን ይሄ ችግር ነው፣ ህመም ነው፣ ስንፈት ነው አልኩት። በጣም ተናደደ። እንዴት እንደዛ ትይኛለሽ? የሚስተካከል ነገር ነው። ጭንቀት ላይ ነኝ አልኩሽ። ምን ነው ቸኮልሽ? ትዕግስት አታረጊም እንዴ? ሴት ልጅ አይደለሽ? እንዲህ አይነት ጨዋታ መጫወት ጀመረ። ሴት ልጅ ነኝ። ከሳምንታት በላይ በመጀመሪያው ጋብቻዬ ላይ ትዕግስት አድርጌልሃለሁ። አንድ ሳምንት፣ ሁለት ሳምንት፣ በሶስት ሳምንት እውነት ድብርትና ጭንቀት ሆኖ ቢስተካከል ደስ ይለኛል። ወርም ሁለት ወርም እታገሳለሁ። ቁጭ ብሎ በማሰብና ሌሊቱን ቁጭ ብሎ በማንጋት ግን የሚስተካከል ነገር የለም። አንተ ምን የምናውቀዋለን? ይህ ነገር ህመም ነው። ህመም ደግሞ በሐኪሞች ነው መታየት ያለበት። እርምጃዎችን ወስደህ መታከምና መዳን ካልቻልክ በስተቀር ቁጭ ብለህ በማሰብና በመመኘት እኮ የሚድን ነገር የለም አልኩት። ይሄ ነገር ማንም እንዲያውቅብኝ፣ ማንም እንዲሰማብኝ፣ የትኛውም ዶክተር ጋር ሄጄ እንደዚህ አይነት ችግር አለብኝ ብዬ መናገር በፍጹም አልችልም። ምስጢሬን ጠብቂልኝ፣ ከኔና ካንቺ እንዳይወጣ አደራ። ራሴ በራሴ መንገድ አስተካክለዋለሁ። ትዕግስት አድርጊ። ሐኪም ቤት ሰው፣ ጓደኛ፣ ምክር ምናምን ብለሽ ገመናዬን ካወጣሽ አፏ አላልኩሽም ብሎ እሪ ያለብኝ። ጥሩ፣ ራስህ የምታውቀው ራስህ ነህ። እንግዲህ በምትችለው መንገድ ግን አስተካክለው። ይህ ጉዳይ እኔና እሱ እንደዚችው እየተጨቃጨቅንበት ሐኪም ቤት መሄድ ካልቻልክ ቢያንስ የባህል ሕክምና ሂድ፣ እስከ መቼ ነው እያልኩት ማንም እንዳይሰማብኝ፣ ማንም እንዳያውቅብኝ በራሴ መንገድ አስተካክላለሁ እያለኝ ከአንድ ወርም ሁለት ወር ሆነ። በእነዛ ጊዜያቶች ውስጥ በቃ ዝም ብሎ ቁጭ ብሎ ማንጋት ነው። ምንም ነገር በመካከላችን የለም። ብታዩ በጣም የሚያስጠላ ስሜት ነው። ይህን ሁሉ እየሞከርኩኝ ብጨቀጭቀውም እንዲያርግ እንደዛ አድርግ ብለውም እምቢ ሲለኝ እኔ ራሴ ሰርች እያደረግኩኝ አንዳንድ ዶክተሮችንም እያማከርኩኝ ቢያንስ በምግብና በአንዳንድ ነገሮች ከተስተካከለለት ብዬ መሞከር ጀመርኩኝ። ያለበት ውጥረትና ጭንቀት ካለ እንዲነግረኝ በማበረታታት እስኪ እናውራበትና እያስጨነቀና እያስፈራ ያለውን ነገር በግልጽ እኔ እናንተ እንኳን ስናወራበት ሊፈታ ይችላል እያልኩኝ ማቀራረብ ጀመርኩኝ። ያም ቢሆን ሊሰራ አልቻለም። ወደ 3ኛ ወር እየተጠጋ ሲመጣ በቅርበት የማውቀው አንድ ዶክተር ነበርና ሄጄ አማከርኩት። ባለቤቴ እንደዚህ አይነት ችግሮች አሉበት፣ ነገር ግን ሐኪም ቤትም ሂድ ብለው የባህል ሕክምናን ቦታ ሂድ ብለው ሊሰማኝ አልቻለም። እኔ በግሌ እንደዚህ አይነት ነገሮችን ስላነበብኩኝ እያስተካከልኩኝ ነው። ከባድ ነገር ነው ወይ? ምን ሊሆን ይችላል? እንዴት ሳሳምኜ ወደ አንተ ላመጣው እችላለሁ ብዬ በማማከረው ሰዓት እኔ ጋር እንዲመጣ አድርጊው፣ ለሱ ችግር የሚሆን ነገሮችን አዘን ሊያስተካክለው የሚችል ስለሆነ እንደምንም ማሳመነሽ እኔ ጋር ላኪው አለኝ። እሺ ብዬ ከዶክተሩ ጋር የተነጋገርኩትን ነገር ማታውኑ ሄጄ ነገርኩት። ዶክተርን አናግሬው ነበር። በጣም የቀረበኝ ሰው ነው። ስለዚህ እሱ ጋር እንድትሄድና ችግሩን በጣም ቀላል እንደሆነ ነግሮኛል። ሂደህ እሱን አማክረው፣ ምንም ችግር የለውም። አንተ ወጣት ነህ፣ የተማርክ ነህ። ለምንድነው ይህ ነገር እያሸማቀቀህና እያስፈራህ ያለው? ከቀን ወደ ቀን እኮ ራስህን እያጎዳህ ነው አልኩት። በዚህ ምክንያት ቤታችን ከባድ የሆነ ውጥረት አለበት። ከተጋባን ቀን ጀምሮ ነው የምልሽ። እንደማከብረው አይሰማውም። የናኩት መስሎታል። ጥሩም መጥፎም ነገር ብናገር መሄድ አማረሽ፣ መውጣት አማረሽ፣ ውጪ ከፈለግሽ መታገስ አቃተሽ፣ ይሄ በጣም ስሜታዊ እንደሆንኩ በጣም ትዕግስት አልባ እንደሆንኩ አድርጎ ጠብር ግፍ ያደርገኛል። ቤት ውስጥ ምንም ነገር መናገር አልችልም። በመሀል እነዚያን ንግግሮችን እየፈራው መናገር ሁላ እስከ ማቆም ደረጃ ደርሻለሁ። በፍጹም አልሄድም አለኝ። በጣም ተናደድኩ። እኔ የዚህን ያህል ደረጃ ሄጄ ለአንተ ህይወት፣ ለአንተ ስሜት መስተካከል አንተ ቁብ የማይሰጥ ከሆነ በቃ መለያየት፣ መፋታት እንችላለን። ከዚህ በኋላ ምንም የምታገሰው የምሸማቀቅበትም ነገር የለም። ችግር ነው፣ አልፈልግህም፣ ሰነፍ ነህ አላልኩህም። ወይ ደግሞ አንተን ባለበት ችግር አላጣጣልኩህም፣ አልወቀስኩህም፣ አልሰደብኩህም። ችግሩ ግን መፈታት ስለሚችል እንደ ሰለጠነ ዘመንና እንደ ተማረ ሰው ለመፍታት ሞክር፣ ለመታከም ሞክር ነው እያልኩ ያለሁት። ይሄን ማትቀበል ከሆነ እኔም ተፈጥሮ የሰጠችኝ መልካም ነገር ነው ለአንተ ስሜት ስጠነቀቅና በአንተ ቢባይነት በአንተ ኬርለስነት ህይወቴን ጨለማ ውስጥ አላስገባም። መለያየት እንችላለን ብዬ ምርር ኮስተር ብዬ ስናገረው ደንግጦ በቃ እሺ ስልክ ቁጥሩን ስጪኝ፣ ነገ ሄዳለሁ አለኝ። በዚህ ተስማምተን የዶክተሩን አድራሻና ስልክ ቁጥር ሰጥቼው የዛ ዕለት ከቤት ወጣ። ማታውንም መጥቶ አንድ መድኃኒት ወሰደ። ነፍስ ውጪ ነፍስ ግቢ። ታመመ ነው ምልሽ። ራሱን ሳተብኝ። ምን ውስጥ ልግባ? ምን ላድርግ? ምን ሆነህ ነው? ሐኪም ቤት ሄደህ ነበር አልኩት። አዎ ሄጄ ነበር እና ይሄን መድኃኒት አዘዙልኝ። ታዲያ የማይሆንህን መድኃኒት እንዴት ያዙልሃል? እንደዚህ በሽተኛ የሚያደርግህን መድኃኒት እንዴት ያዙልሃል? እውነቱን ንገረኝ። ሄደሃል? አልሄድክም አልኩት። በመጨረሻ ነፍስ ውጪ ነፍስ ግቢ ሲሆን ሰውነቱ ይንቀጠቀጣል። በላብ ተጠመቀ። ትኩሳቱ ከፍተኛ ደረጃ ላይ ደረሰ።
ጎረቤት እንዳትጠሪ፣ አንድ ሰው እዚህ ቤት እንዳይመጣ አርፈሽ ተቀመጪ ነው የሚለኝ። እንደዛ እየተሰቃየ ብቻዬን ሆኜ ሊሞትብኝ ሆነ። ምን ላድርግ? መጨረሻ ሲነግረኝ ራሱ በራሱ መንገድ ሰርች አድርጎ ለዚህ ችግር መፍትሄ ይሆናል ብሎ የሰጠውን መድኃኒት በራሱ መንገድ ገዝቶ ነበር የዋጠው። የዛ ዕለት ሳይሞት ዳነ። ሌሊቱን ሙሉ ቁጭ ብለን አንዴ ወተት፣ አንዴ ውሃ፣ አንዴ በረዶ ያላደረኩትን ጠይቂ። በቃ እጄ ላይ ሞቶ ነገ እስር ቤት ነኝ ነው እያልኩኝ የነበረው። እንደዛ እየሆነ እንኳን ጎረቤት ለመጥራት ምን ሆኖ ነው ብባል ምን እላለሁ? ይሄን መድኃኒት ወስዶ ነው? ይሄ ነገር ሆኖ ነው? ምን ብዬ ላውራ? እሱ ከህመሙና እዛ ጋር ከሚሰቃየው ስቃይ በላይ ሰው መስማቱን ያስጨነቀው። አንድ ሰው እንዳትጠሪብኝ፣ የትም አልሄድም፣ እዚሁ እድናለሁ። ተንፈራፍሮ መድኃኒቱ የሚሰራበት ሰዓት ሲያልቅ ተንፈስ ብሎ ተኛ። ከዛ ቀን በኋላ ህይወቴ በጣም ጨለመ፣ በጣም አስጠላ። በቃ ይሄ ሰው ምን ሆኖ ነው የዚህን ያህል እንደዚህ ገገማ የሆነው ብዬ በጣም በቃ ስልችት ግራ ግብት አለኝ። በሁለተኛው ቀን ተነስቼ እንዴት እንደዚህ ታደርጋለህ? እንዴት እንደዚህ አይነት ሪስክ ህይወት ላይ ትወስዳለህ? ሐኪም ቤት ሄደ ሐኪም ያዘዘልህን ተመርምረ ለአንተ በሽታ የሚሆንህን ነው እንጂ የትኛውም ሶሻል ሚዲያ ላይ ሰርች አድርገህ ይሆናል የተባልከውን መድኃኒት ህይወትህ ላይ ሪስክ ወስደህ እንዴት ትወስዳለህ? አንድ ነገር ብትሆን እኮ ነገ እኔም ተጠያቂ ነኝ። አንድ ነገር ብትሆን እኮ ጸጸቱ ለኔም ነው። እንዴት እንደዚህ ታደርጋለህ ብዬ አበድኩበት። አይ ሁለተኛ አይለመደኝም። በዚህ ወጥቶ በዚህ ገብቶ። ለምንድን ነው ሐኪም ቤት ያልሄድከው? በቃ አልፈለኩም። እሺ አሁን ሂድ። እሄዳለሁ። ተረጋጊ። መላቀጡ የጠፋ ህይወት ሆነ። በጣም አሰልቺ ማለት ነው። በቃ መጨቃጨቁ መናገሩም አብሶ እዛ ውጥረትና ጭንቀት ውስጥ ገብቶ ይህን የማይሆን መድኃኒት ከወሰደ በኋላ አስጠላኝ። በቃ ወራቶች አለፉ። ወደ 4 ወር ወደ 5 ወር እየተጠጋ ሲመጣ ድጋሚ እሺ ሐኪም ቤት መሄድ ማፈልግ ከሆነ ለምን ባህላዊ መድኃኒቶች ጋር አትሄድም አልኩት። የሆነ ቀን ላይ እሺ እሄዳለሁ። የት ልሄድ አለኝ። አንዳንዴ ሶሻል ሚዲያ ላይ የሚያስተዋውቁ የሆኑ ቤቶች አሉ። ጠቆምኩትና ከነዚህ ባህል የተስማማህ ጋር ሄደህ እስኪ አማክራቸው አልኩት። እሺ ብሎኝ ወደዛ ባህላዊ መድኃኒት ቤት ይሄድና የተፈጠረውን ያለበትን ሁሉንም ነገር ሳይነግራቸው ደግሞ ላዩን ነግሮ የዚህ ነገር መድኃኒት ነው ሲሉት የሆነውን መድኃኒት ይዞ መጥቶ በር ላይ ቆሞ ያንን መድኃኒት ወስዶ ወደ ቤት ይገባል። ሌላ ታሪክ። በጣም ታመመ። እንደምነግርሽ እንዳይመስልሽ። የዛ ዕለት በጣም ከመታመሙ ወደ ላይ ወደ ታች በቃ የሚያደርገው የሚሆነው ነገር ጠፋ። ሰው ተሰበሰበ። ምን ሆናችሁ ነው ተባለ። ምክንያቱም ሀቅ ይለዋል። ከደረቱ እየፈነቀለ የሆነ የማስታወክ ድምጽ ሲሰማ ከቤት ያልፎ አጠገብ ያሉት ሰዎች ጋር ድረስ ይደርሳል ድምጹ። ያኔ ከግራ ከቀኝ የነበሩ ሰዎች ተሰብስበው ምንድነው ሲሉ አይ ከባድ ጨጓራ አለበት፣ ማይሆን ምግብ በልቶ ጨጓራው ተነስቶበት ነው አልኩኝ። ያው እንደተለመደው ወተቱንም እርጎውንም ውሃውንም ብቻ ታዩ። በዛ ሰዓት በአንድ ቀን አልዳነም። ለመዳን 2 ቀን 3 ቀን ፈጀበት። በጣም ነበር የታመመው። ሐኪም ቤት ሂድ አልሄድም። በጣም የሚያስጠላሽ ድርቅና፣ የሚያስጠላሽ ፍርሃት፣ የሚያስጠላሽ ራስ ወዳድነት ነው ያለበት። 3 ቀኑን እንደምንም ተንከባክቤ ድኖ ተነሳ። ከዚህ በኋላ አልኩት ሐኪም ቤት ሳትሄድ ሐኪም ሳያዝልህ ምንም አይነት እርምጃ ብትወስድ ፍቺ ነኝ። በፍጹም አብሬህ አንድ ቀን አላድርም። ከፈለክ ለራስህ ስትል ሄደህ ተመርመር። ካልፈለክ በራስህ ግምት እየሄድክ የምትወስዳቸው መድኃኒቶች ማታቆም ከሆነ አንድ ቀን ህይወትህ አልፎ በመንግስት ተጠያቂ መሆን አልፈልግም። በቤተሰብህም ተወቃሽ መሆን አልፈልግም። አንዲት ነገር ባይ ከዚህ በኋላ የመጨረሻችን ነው ብዬ በጣም ተቆጥቼ አስጠነቀኩት። እንዲሁ እያልን 7ኛ ወር ብር አምባር ሳይሰበር ደረስን። 7ኛ ወር ላይ በቃኝ፣ ሰለቸኝ። በቃ ሌላው ቀርቶ ለሱ ለህመሙ የጠቅሙታል ያስፈልጉታል የሚባሉ ምግቦችንና ሰፕሊመንቶችን ከሶሻል ሚዲያ ላይ ሰርች እያረኩኝ እያመጣው ባለን አቅም እነዚህ የሚጠቅሙ ነገሮች ናቸው ግዛ እንኳን ስለው ሊገዛ ፈቃደኛ አይደለም። ጭራሽ ከሱ ብሶ እኔን አቢዩዝ ወደማድረግ ወደ መሳደብ እያዘነበለ መጣ። ያኔም በቃኝ አልኩኝ። በቃኝ፣ ፍቺ ነው የምፈልገው ብዬ ከቤት ወጣሁ። በፍጹም አልፈታም አለኝ። እኔ ደግሞ በፍጹም ካንተ ጋር አልቀጥልም አልኩት። አልፈታም ብሎ ሲያታግለኝ ወንድሜ ጋር ደወልኩለት። ለወንድሜ ምን ብዬ ልንገረው? እንዴት አድርጌ ነው በቃ መለያየት ፈልጌያለሁ እንደዚህ አይነት ችግር አለበት ተብሎ የሚነገረው? በጣም ግራ ገባኝ። በግድምድም በቃ ወንድሜ መለያየት ፈልጌያለሁ እንደዚህ ምናምን ነገር ስለው ምን ሆነሻል? ገና 7 ወር በሆነው ትዳር ምን ሆነሽ ነው መለያየት ፈልጌያለሁ ብለሽ ምትይው? ከተናገርሽ ትክክለኛውን ነገር ተናገሪ፣ ካልሆነ ደግሞ እንደዛ አይባልም፣ ምን ሆነሽ ነው ምናምን ብሎ በጣም ተቆጣኝ። ያኔም በግድ ነገርኩት። በቃ እንደዚህ አይነት ችግር አለበት፣ ችግሩንም ሊፈታ አልቻለም። እስካሁን እየታገልኩን ያለሁት ሊረዳኝ አልቻለም። ስለዚህ ከዚህ በላይ እዚህ ቦታ ላይ መቀመጥ አልፈልግም። ነገም ከዚህ የባሰ ነገር ሊገጥመኝ ይችላል ስለው ሄዶም ለመታከም ራሱ ላይም ለመስራት ችግሩንም ለማስተካከል ፈቃደኛ አይደለም። እንደ ሽንፈት ነው የቆጠረው። ስለዚህ እኔ ደግሞ ከሱ ጋር ከዚህ በላይ ጊዜ ማባከን አልፈልግም ስለው አይ እንደዚህ አይነት ችግር ካለና ችግሩንም ሊያስተካክል ፈቃደኛ ካልሆነማ የባሰ ነገር ውስጥ ልትገቡ፣ የባሰ ነገር ላይ ልትዳረሱ፣ እሱም አይሆን ነገር ወስዶ ህይወቱን አደጋ ላይ ሊጥል ስለሚችል በቃ ይህ ነገር መቅረት አለበት፣ እዚህ ጋር ቋጪው አለ።
ጉዳዩ ቤተሰብ ጋር ደረሰ። ሚስጥሩ ግን ከወንድሜ እንዳይወጣ እኔና እሱ ተነጋግረን ኒካህን አውርድላት ተባለ። በፍጹም ወቼ ይገኛለሁ አለ። እንዴት ነው እኔን ሰነፍ ወንድ ብለሽ ሰነፍ ነው ብለሽ ልትፈቺኝ የምትችው? እንዴት ነው ጥለሽ ልትሄጂ የምትችው? ኒካሽን በፍጹም አላወርድም አለ። የራሴ መኖሪያ እስክከራይና እሱም ኒካይን እስኪያወርድልኝ መጀመሪያ ይኖርባቸው የነበሩት ዘመዶቼ ጋር ሄጄ ቁጭ አልኩኝ። ያኔም እየመጣ ማልቀስ መለመን ጀመረ። ተመለሺ፣ በቃ አተኝ ነው ሁሉንም ነገር አስተካክላለሁ ለምነኝ ጀመር። እኔ ግን በቃኝ፣ በቃ ታገስኩኝ። 7 ወር ቀላል አይደለም። በእነዛ ጊዜያቶች ውስጥ ሁሉ እድል ነበረ። አሁን ግን መመለስ፣ ድጋሚ ካንተ ጋር መታገል አልፈልግም። ድንገት የገባውበት ህይወት ነው። እዚሁ ጋር ድንገት ያብቃ፣ ኒካይን ብቻ ስጠኝ አልኩት። አሻፈረኝ፣ ኒካህ አላወርድም አለ። ያኔም በዚሁ ግብግብ ውስጥ እንዳለን ሐኪም ቤት ሄዳለሁ፣ እመረመራለሁ፣ ችግሬንም ማስተካከላለሁ ብሎ ወደ ህክምና ሄደ። ህክምና ሲሄድ ዶክተሮቹ በጣም ተቆጡት። እስካሁን ለምን አልመጣህም? ይሄ እኮ በጣም ቀላልና በትንሽ ነገር የሚስተካከል ነገር ነው። ለማንኛውም እነዚህ መድኃኒቶቹ ሰድ ብለው መድኃኒት ያዙለታል። ያኔ መጥቶ ህክምና ሄጃለሁ፣ ዶክተሮቹም እንደዚህ ብለውኛል፣ መድኃኒትም ሰጥተውኛል፣ እባክሽ ተመለሽ ያለኝ። በፍጹም አልመለስም። በቃ ላንተ የአላህ የተሻለ ነገር ይስጥህ፣ ለእኔም የተሻለ ነገር ይስጠኝ። እስካሁን ለፍቻለሁ፣ ደክሜያለሁ፣ ሞክሬያለሁኝ። አሁን ግን በቅቶኛል። በቃ ምንም አይነት ኢነርጂ የለኝም በምለው ሰዓት ምን ቢለኝ ጥሩ ነው? ቢያንስ ይሄን መድኃኒት ልውሰድና ቼክ ላድርግ አለኝ። በጣም ነበር የተናደድኩት። እንደዳንኩኝ እንዳልዳንኩኝ፣ መድኃኒቱ እንደሚሰራ እንደማይሰራ እንኳን ቼክ እንዳደርግ ተመለሽ ያለኝ። ትንሽ ልቤ እንኳን እራርቶለት የነበረ ቢሆንም ይሄን ሲለኝ ግን ጭራሽ አስጠላኝ። እኔ መሞከሪያህ ነኝ፣ እኔ ላብራቶሪህ ነኝ። እንዴት ነው 7 ወር ሙሉ ኒካህ እያለኝ ሚስትህ ሆኜ ስለምንህ እኔን እንደ ባለጌና እንደ ስሜታዊ ሴት አድርገህ ስታንቋሽሸኝ ከርመህ ዛሬ ስቆርጥ ጭራሽ ያንተ መዳንና ለመዳንን ለማረጋገጥ በጣም ተናደድኩ። እንደውም ከዚህ በኋላ አይንህንም ማየት አልፈልግም፣ የተሻለውን ፈጣሪ ስጥህ፣ እዛው ጥግህን ያዝ፣ እኔ መሞከሪያ ላብራቶሪ አይደለሁም ብዬ መለስኩት። በቃ ምን ያህል እንደናቀኝ ምን ያህል እንዳዋረደኝ የተሰማኝ፣ ለእኔ ምንም አይነት ጥሩም ሆነ መልካም አመለካከት እንደሌለው ያሳየኝ ይሄ ንግግሩ ነበር። በስንት መከራ ተለምኖ ኒካህ ወረደ። ከዛም በቅርብ የነበሩ ያጋቡን የዳሩን ጓደኞቹ ምን ተፈጥሮ ነው ምን ሆኖ ነው እያሉ ይጠይቁት ጀመር። ያኔም ምን ቢላቸው ጥሩ ነው? የእሱን ገመና ለመሸፈን ሲል ሀብታም ወንድ አፍቅራ ጥላኝ ሄደች ይላቸዋል። ሚስጥሩን እንዲይዝለት ብዙ ይሞክርና ይጥር ስለነበረ የእሱን ሚስጥር አውጥቼ መስጠት አልፈለኩም። በቃ እሱ እንዳላችሁ ነው ሁሉ ነገር ብዬ ትውት አደረኩት። እሱ ግን በሚቀባጥራቸው በሚዋሻቸውና አጥብቆ በያዙት ቁጥር በሚናገረው ነገር በራሱ ሰዓት ሚስጥሩ እንዲወጣ አደረገ። ጓደኞቹም ዘመዶቹም የቅርብ የሚያሩቅ ሰው እናስታርቅ ብለው በሚጋጋጡት ሁኔታ ላይ እውነት አወጣ። ጓደኞቹና ወንድሜ ተገናኝተው ምንድነው የተፈጠረው ብለው በሚፋጠጡ ጊዜ እሱ የተናገረው ነገር ውሸት መሆኑና አሁንም እኔ ላይ እያላከከ የኔን ስም እያጠፋ መሆኑን ወንድሞቼና ሽማግሌዎቼ ሲያውቁ ወንድሜ ትክክለኛውን ነገር ተናገረ። እሷ አይቡን ለማንም ለማውራት አልፈለገችም ነበር፣ እሱም እንዲወጣበት ስላልፈለገ። እሱ እየዋሸ ስለሆነና በሰላም አልፈታት ስላለ ግን እውነታውን እናንተ ማወቅ አለባችሁ ብሎ ጓደኞቹ በተሰበሰቡበት ሁሉም ነገር ፍርጥርጥ ወጣ። ያኔም በፍቅር እምቢ ያለው ሰውዬ በንዴት በቁጣ በልህ ሆኖ ፍቺውን አደረገ። ይህን ጉዳይ ዛሬ የማወራሽ እሱ ትዳር በ7 ወር ግንኙነት በዚህ መልኩ ተጠናቋል። ምናልባት በዚህ ችግር እየተሰቃዩ ያሉ እህቶችም ወንድሞችም ሊኖሩ ይችላሉ። ዘመኑ የሰለጠነ ነው። አንዳንዴ ምናፍርበትና ማናፍርበትን ነገር ብናቅ፣ ምንጠነቀቀውና ማንጠነቀቀውን ነገር ብናቅ እላለሁ። ሰው ራሱን ቢያመው ጉንፋን ቢይዘው ሆዱን ቢቆርጠው ሐኪም ቤት ሄዶ መድኃኒት ይጠይቃል። እንደዚህ አይነት የስሜትና የሜንታል ችግሮችም መፍትሄ ያላቸው መድኃኒት ያላቸው የራሳቸው ፕሮሰስ ያላቸው በሽታ መሆናቸውን ተረተን ህይወታችንን ትዳራችንን ለማዳን መጀመሪያ መጣር ነው እንጂ ሰው ምን ይለኛል፣ ሰው ቢሰማስ፣ ሰከሌ ቢያይስ የሚለው ነገር ህይወታችንን የሚበጠብጥ አስቀያሚ ነገር። የኔና እሱ ትዳር 7 ወር ሙሉ እንዲታከም እንዲድን እዚህ ጉዳይ ላይ እንዲሰራ ለምኜ ታክቶኝ ቁርጥ አድርጌ ጥየው ስወጣ የመጨረሻ ደረጃ ሲደርስ ሚስጥሩም አደባባይ ወጣ። እሱም ህክምናውን ማግኘቱ አልጠራም። የሆነ ሆነና ግን መታከሙም ለኔና እሱ ትዳር አልጠቀመም። ተስፋ ከቆረጥኩ በኋላ ሆነ ወሬውም የአደባባይ ምስጢር ከመሆን አልዳንም። ብዙ ቤቶች እንደዚህ እንደሚሰቃዩ አውቃለሁ። አብሶ ወንዶች ስለ ችግራችን ከሐኪምና ከአዋቂዎች ጋር ሳንነጋገር ሐኪሞች ሳያዙልን ይሰራል ስለተባልን ብቻ ከየፋርማሲው እንደ ቆሎ እየገዛን የምንወስዳቸው መድኃኒቶች ከሞት ወስዶ ወደ ህይወት እንዴት እንደመለሰው በዚሁ በሻም መድኃኒት ተብሎ የወሰደው የፈረንጅን መድኃኒት ብሎ ሰርች አድርጎ የገዛው መድኃኒት ከሞት አፋፍ ላይ ነው ከአንድም ሁለቴ የመለሰው። ምናልባት ካለማወቅ እንደዚህ አይነት ችግሮችን ለማስተካከል በመሰለኝና በደሳለኝ እንዲሁም በግምት በየፋርማሲው በየባህል መድኃኒት ቤቱ እውነተኛው ችግራችንንና በሽታችንን ሳንናገር መፍትሄ ለማግኘት የምንወስዳቸው እርምጃዎች እስከ መጨረሻው ህይወታችንን አሊያም ደግሞ ጤናችንን አቃውሰው
ማንወጣው መቀመቅ ውስጥ ሊከቱን እንደሚችሉ ማሳወቅ ፈልጋለሁ። በእንደዚህ አይነት ችግር ውስጥ እያለፋችሁ ያላችሁ ወንዶች እንዲሁም ሴቶች እባካችሁ መፍትሄው ቀላል ነው። ወደ ትክክለኛው ቦታ ሄደን ትክክለኛውን መድኃኒት አግኝተን ራሳችንንም ትዳራችንንም እንታደግ ለማለት ነው ትለናለች። የዛሬው ታሪካችን ይህን ይመስል ነበር። story